እንደምን አረፈዳችሁ ተማሪዎች። አሁን ላይቭ ልንገባ ስለሆነ ሁላችሁም ደብተርና እስክሪብቶአችሁን አውጥታችሁ ታብታብ አድርጉ። ኧረ ቲቸር ትርጉም ክላስ ልንጀምር ነው። ደብተር አውጡ። ዛሬ የምንማረው ስለ ቫይራል ዲዚዝ ነው። ቫይራል ዲዚዝ ማለት አንድ በሽታ እዚህ ዓለም ላይ አፕሎድ ከተደረገ በኋላ እንዴት አድርጎ ቫይራል ይወጣል የሚለውን ነው የምናየው። አትበል አንተ ዝም ብለህ አዳምጥ። ስለዚህ አሁን ሁላችሁም ትኩረታችሁን ሰብስባችሁ እኔን ፎሎ አድርጉኝ፣ ማለት ተከታተሉ። አንተኛው ምንድነው የሚያስቅህ? ኧረ ቲቸር አንተም ፎሎ ባክ አድርገና፣ ማለት ጥያቄ ስንጠይቅ መልስልን፣ ባላያ አትለፍ። ነግሬሃለሁ፣ ብዙ አታወራ። ጥያቄ ካለ ኢንቦክስ አድርግልኝ። እንግዲህ የዛሬውን ትምህርት አጠር አድርጌን ያዘጋጀሁላችሁ። ሙሉን የምትፈልጉት ከሆነ ዩቲዩብ ላይ ማለት ላይብረሪ ያለ ሄዳችሁ ማንበብ ትችላላችሁ። አንተ ጥግ ላይ የተቀመጥከው ልጅ ምንድነው ዝም ብለህ የምትገለፍጠው? እኔ ብዙ ጊዜ አይቻለሁ፣ አትከታተለኝም፣ ስክሮል ነው የምታደርገኝ። ኧረ ቲቸር እኔ የምታስተምረው ሁሉ ከቲክቶክ ጋር እየተደባለቀብኝ ምንም አይገባኝም። ዝም በል አንተ። ይኸው ለመጨረሻ ጊዜ ዋርኒንግ ሰጠው። ከዚህ በኋላ አይካልክ ብሎክ ነው ማድረግ። እንዴ ቲቸር እኔ ምን አደረኩ? ዝም በል እባክህ። እንደውም ዛሬ አላስተምርም፣ ቻሌንጅ ነው የምሰጣችሁ። ምን ማለት ነው ቲቸር? አሳይመንት እሰጣችኋለሁ። ከዛ በፊት ግን ሁላችሁም ወረቀት አውጡና ስለ መማር ማስተማሩ ያላችሁን ኮሜንት ጻፉልኝ። ብዙ ላይክ ያገኘውን ኮሜንት በመድኃኒዓለም ምን ወቅ እንዴ ቲቸር በቃ ወይ እኛን ወይ ቲክቶክህን ምረጥ። ያው ቲክቶክ ነው። አንተ ምን አባት አደርግልኛል? በቃ ፈታ በሉ ለወጣ ነው። ዛሬ ያስጨበጥኳቸውን እውቀት ግን ለሌሎች ተማሪዎች እንዲደርስ ኮፒ ሊንክ እና ሼር ማድረግ